ሰላም ጤና ይስጥልኝ ብራቮች ነን በአዲስ ቪዲዮ ተመልሰናል። ዛሬ ደግሞ በለየት ባለ አሻንጉሊት አሰራር መጥተናል። እንደተለመደው የተጠቀምናቸውን ግብአቶች በሙሉ ከኛ የሚያገኙ ሲሆን ብራቮ ፒኤልሲ ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። ከዚህ በፊት እንደሰራነው ቪዲዮ ጨርቃችንን እናዘጋጃለን፣ በጥንቃቄ እንመትራለን። በአራት ማዕዘን ልክ እንደሚታየው ቪዲዮ ላይ እናዘጋጀዋለን። ከዛም በክብ መልኩ እንደዚህ እንቆርጠዋለን ማለት ነው። ክብ መሆን አለበት እንዳይዛነፍ። ልክ ሲሰፋም ልክ በሱ ልክ ነው መሰፋት ያለበት። ተገልብጦ ነው የሚሰፋው፣ ምክንያቱም ክሩ እንዳይታይብን ገልብጠን ነው የምንሰፋው ማለት ነው። ልክ እንደጨረስን እንገለብጠዋለን። ገልብጠን ካስተካከልነው በኋላ በጥንቃቄ ራሽ መጠቅጠቅ እንጀምራለን። ራሹን በደንብ መጠቅጠቅ አለብን። ራሽ ሆነ ሌላ የማንኛውም የአሻንጉሊት መስሪያ እቃዎች እኛ ጋር ያገኛሉ። በተጠቀሰው ስልክ መደወል ብቻ ነው የሚጠበቅባችሁ። ልብ ይበሉ፣ ራሽ ነው እንጂ የተጠቀምነው ጥጥ አይደለም። ራሹን በመርፌ በሚታየው መንገድ ማዳረስ፣ ልክ ክብ ቅርጽ እስኪይዝ ድረስ። ክብ ቅርጹን ከያዘልን በኋላ በማይታይ መንገድ ቀዳዳውን መሸፈን። በመቀጠልም ለአፍንጫው የሚሆን ጨርቅ እናዘጋጃለን። ጨርቁን በምታዩት መንገድ እንቆራርጣለን። በጥንቃቄ ለየት ባለ አሰፋፍ ነው። ይሄ ለየት ያለ አሰፋፍ ነው፣ በደንብ ሊታይ የሚገባ አሰፋፍ ነው። በእሱ አሰፋፍ ከሰፋ ነው በኋላ እንደተለመደው ራሻችንን ጥቅጥቅ አድርገን አብረን እንሰፋዋለን። ራሽ ሆነ ማንኛውም እቃ እኛ ጋር ስላለ ደውለው ማዘዝ ይችላሉ። ራሽ በኪሎ እንሸጣለን። አፍንጫውን ገጥመን እንደጨረስን ወደ አይኑ ክፍል እንሄዳለን። አይኑን በምንፈልገው ሁኔታ ከፈለግን በሚሰፋው እንችላለን፣ ካለበለዛ ደግሞ በግሉ ማጣበቅ እንችላለን። ግሉም ሆነ በሚሰፋው አይን እኛ ጋር ያገኛሉ። አይኑን በምታዩት መንገድ ከጨረስን በኋላ ለአፍንጫው ተጨማሪ ውበት እንዲሰጠን ለጌጥ የምትሆን ጨርቅ ቆርጠን እናስተካክላለን። እሷንም ልክ በሚታየው መንገድ ቆርጠን ራሽ ተክተቀን አብረን እንሰፋዋለን ማለት ነው። በመቀጠልም ለአፉ ዲዛይን የሚሆን መስመር ካሰመርን በኋላ በምታዩት ክር አፉ ጋር በደንብ ተጠንቅቀን እንሰፋዋለን። ልብ ይበሉ፣ እዚህ ጋር መጠንቀቅ ግድ ነው። በምታዩት መንገድ ለጆሮ የሚሆን ጨርቅ እንመትራለን። ልብ ይበሉ፣ ይሄ ለማስተማሪያ የተሰጠ ሳምፕል ነው። እርስዎ በፈለጉት መንገድ ማስተካከል ሆነ መቁረጥ ይችላሉ። እንደተለመደው ለጆሮ የሚሆነውን ጨርቅ በምታዩት መንገድ እንሰፋለን። ሁሌም ገልብጠን ነው የምንሰፋው። ገልብጠን የምንሰፋበት ምክንያት ቅድም እንደተናገርኩት ክሩ እንዳይታይብን ነው። ገልብጠን የሰፋነውን ወደ ነበረበት እንመልሰውና አራሽ ጠቅጥቀን አሻንጉሊቱ ጋር እንገጥመዋለን ማለት ነው። በመቀጠል ወደ ዋናው ፓርት ወይም ወደ ሆዱ ፓርት እንሄዳለን። የሆዱን ፓርት ከጭንቅላት ከሰራንበት ሳይዝ ከፍ አድርገን ነው ሁሌ መስራት ያለብን። በምታዩት ቅርጽ እናስይዘዋለን። መጀመሪያ በስፒል ውጥር አድርገን ከያዝነው በኋላ ቅርጽ በማስያዝ በሚታየው መንገድ እንቆርጠዋለን።
ወደ ነበረበት ይዞታን መልሶና ራሽን ተቀጥቅበታለን። ራሽ ሆነ ማንኛውንም ያሻንጉሊት እቃ በፓኬጅ ያዘጋጅንልን ሲሆን በመደወል ያገኙናል። በመቀጠልም በምታዩት መንገድ ለእጁ ልኬት እናወጣና በስፒል በደንብ አድርገን እናያይዘዋለን። በስፒል ካያያዝነው በኋላ በሚታየው መንገድ መቁረጥ። ከዛም እንደተለመደው ገልብጠን በደንብ አድርገን እንሰፋዋለን። ስንሰፋው ታዲያ በጥንቃቄ መስፋት አለብን። በደንብ የሰፋነውን የእጁን ቅርጽ ሲዘል ራሹን በደንብ አድርገን እንጠቀጥቅበታለን። ራሽ ብቻ ለምትፈልጉ በታላቅ ዲስካውንት ከ5 ኪሎ ጀምሮ እናቀርባለን። በምታዩት መንገድ የእጁን ጨርሰን ገጥመናል። በተሳካ ሁኔታ ገጥመን ጨርሰናል። አሁን ቀጣይ ወደ እግሩ ነው የምንሄደው ማለት ነው። የእግሩን ልኬት በሚታየው መንገድ እንለካና ቅርጽ እናስይዘዋለን። እንደተለመደው 4 ማዕዘን ከያዝነው በኋላ በደንብ አድርገን እንሰፋዋለን። የእግሩ ለየት ስለሚል በደንብ ልታዩት ይገባል ቪዲዮ። ለእግሩ መርገጫ የሚሆን ነጭ የአሻንጉሊት ጨርቅ እንከትበትና በሚታየው መንገድ እንሰፋለን። ለእግሩም ሆነ ለሌላ ነገር የሚጠቅሙትን ሙሉ የጨርቅ ግብአት ከኛ ሲወስዱ አንድ ላይ አድርገን በፓኬጅ የምንሰጡት ይሆናል። ቪዲዮ ላይ በተመለከታችሁት መንገድ ካያችሁት በኋላ አሁን የቀረን ከአንገቱ ጋር በደንብ አድርጎ መስፋት ነው። ልብ ይበሉ፣ እዚህ ጋር ሲሰፉ ክሩ በማይታይና በማያስታውቅ ሁኔታ መሆን አለበት። በቪዲዮ የታገዘና በጽሁፍ የታገዘ ስልጠና ስለምንሰጥ ይደውሉልን። አሻንጉሊታችንን ሰፍተን ጨረስን ማለት ነው። በፍላጎት ነው። ጌጥ ከፈለግን ጌጥ እንከታለን፣ ካልፈለግን አንከትም። በተጠቀሰው ስልክ በመደወል ማቴሪያሎቹን ያገኛሉ። ስለተከታተላችሁ እናመሰግናለን።